ዛሬ አንድ ሼህ ትልቅ ዓሊም ዳዕዋ ተለቆ አንድ ማላእኒ ኮተት ነገር ተለቆ የትኛው ሰው ነው ቪው የሚያገኘው ስትመለከተው? ሙስጠሂል ከባድ ነው። የትኛው የሚጠቅም ሆኖ ነው? የትኛው ውጤት የሚያመጣ ሆኖ ነው? አይደለም። የሚመርጠው ግን የሰው ምርጫ ሌላ ሆኗል። እብደት ላይ ሆኗል። ከባድ ስለሆነ ስራ ይፈልጋል። አለመነገርም ሳይሞከርም ዕውቀት ያለውም ሰው ኃላፊነትም ሳይወስድም ድርሻውን ለመውጣት ሳይቆምም ቀርቶ አይደለም። ማን ነው የሚያዳምጥ ያለው? ሰው እያዳመጠ ነው? ኃላፊነት እየወሰደ ነው? ይሄ ዓሊም ይሄ ሼህ የሚያደርጉትና የሚናገሩት ነገር እኔን የሚመለከት ነው ብሎ እሱ የሚፈልገው ስሜት ካልሆነ በስተቀር ፈቷ የሚሰጥ ወጣት እኮ ነው የመጣው ዛሬ። ሼህ ከሌ ምን ብሎ ነው እንደዚህ የተናገረው? ማን ነው እሱ እንዲህ የሚናገረው ብሎ መቼም በድካምና በልፋት የመጣን ዕውቀት እንደዚህ ሜዳ ላይ ሶሻል ሚዲያ ላይ ባለ በጥራዝ ነጠው ዕውቀት ይዞ ነው አቃለሁ ብሎ ሊፈርጅ የመጣ ትውልድ የተፈጠረበት ዘመን። እኔ አሁን ኃላፊነት ያለ መውሰድ ጉዳዮችን ለማስተካከል ዓሊም ሆኖ ይሄ በቃ በሽታ ያለው ካልሆነ በስተቀር አንድነትን የሚጠላ አላህ ጋር ያለን ነገር ምክንያቱም ቀብር ያለበት ሰው ወንድሙን ጠልቶ አይኖርም። ሙስተሂል ይሄ እኮ በሽታ በፍጹም አይመጣም እኮ ጀማል። እኔ አንተን ጠልቼ ምን ለማግኘት እንዴ? ምናልባት እኮ የምቃወመው ነገር ይኖርኛል ካንተ ያንን ነገር እንኳን የምቃወመው ነገር የምቃወምበት ስርዓት ያለኝ ሰው ነኝ።